ጤና ይስጥልን እንዴት ናችሁ? ባላችሁበት ሁሉ ሰላምታችን ድረሳችሁ ብለናል። የሰዓቱን መረጃዎቻችን ይዘን ቀርበናል። አበይት ነጥቦችን በማስቀደም እንጀምራለን። የኢራን ጥቃት ያሰጋት ኳታር የቅድመ ጥንቃቄ እርምጃ መውሰዷ ተረጋገጠ። ቻይና በታሪኳ ክብረ ወሰን የሆነ ከ1 ትሪሊዮን ዶላር በላይ ገቢ ማግኘቷን አስታውቃለች። ይህም አነጋጋሪ ሆኗል። ፌዴራል ፖሊስ የሻዕቢያ መንግስት በፋኖ ስም የሚነግዱ ሽፍቶቹን ለማስታጠቅ በስውር የላከውን ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር መዋሉን አስታውቋል። አጠር ባለ መረጃ ይዘናል። ቆይታችሁን ከአፍሪካ ታይምስ ጋር አድርጉ እያልን ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። የኢራን ጥቃት ያሰጋት ኳታር የቅድመ ጥንቃቄ እርምጃ መውሰዷን አረጋገጠች። ኳታር በግዛቷ ባለው የአሜሪካ አልኦዳይድ አየር ማረፊያ ሰፈር ለሚገኙ ዜጎቿ ደህንነት ስትል አንዳንዶቹ ወደ ሌሎች ቦታዎች ማዛወርን ጨምሮ የቅድመ ጥንቃቄ እርምጃ መውሰዷን አረጋግጣለች ተብሏል። የኳታር ዓለም አቀፍ መገናኛ ብዙሃን ማዕከል እንዳለው የተወሰደ እርምጃም መንግስት ዜጎቹን እና ነዋሪዎቹን ቁልፍ ወታደራዊ ተቋማትን ደህንነት ለማስጠበቅ ከሚወስዳቸው እርምጃዎች መካከል አንዱ ነው ብሏል። ለውጦች የሚኖሩ ከሆነ በይፋዊ መንገዶች በኩል እንደሚገለጽም አመላክቷል። ከዚህ የኳታር ውሳኔ ከሰዓታት ቀደም ብሎም ኳታር ውስጥ በሚገኘ የአየር ኃይል ሰፈር ውስጥ የሚገኙ የአሜሪካ ወታደሮች ለቆ እንዲወጡ እንደተነገራቸው ሮይተርስ ዘግቦ ነበር። ኳታር ውስጥ ያለው አልኦዳይድ አየር ኃይል ሰፈር አሜሪካ መካከለኛ ምስራቅ ውስጥ ካሏት ወታደራዊ ሰፈራዎች ሁሉ ትልቅ ሲሆን 10,000 የሚደርሱ የአሜሪካ ወታደሮች ሰፍሮበታል። ባለፈው ዓመት ሰኔ እስራኤልና አሜሪካ በኢራን ላይ ጥቃት መፈጸማቸውን ተከትለው ኢራን የጦር ሰፈሯን ኢላማ ያደረገ የሚሳኤል ጥቃት መፈጸሟ ይታወሳል። አሁንም አሜሪካ እየዛተች እንዳለው በኢራን ላይ ጥቃት ከፈጸመች ከበዚህም ለኢራን ቅርብ በሆነው የአሜሪካ አየር ኃይል ሰፈር ላይ የአጸፋ እርምጃ ልትወስድ ትችላለች ተብሎ ተሰምተዋል። በዚህ ለኢራን ቅርብ በሆነው የአሜሪካ አየር ኃይል ሰፈር ላይ የአጸፋ እርምጃ ልትወስድ ትችላለች ተብሎ ተሰግቷል። አሜሪካ በተቃዋሚዎች ላይ የሚፈጸመው ግድያ በመቃወም ኢራን ላይ እርምጃ እንደምትወስድ እየገለጸች ባለችበት በአሁኑ ሰዓት ኢራን ጎረቤቶቿን አስጠንቃለች ተብሏል። አሜሪካ ደግሞ በኢራን ዙሪያ ባሉ ሀገራት ለሚገኙ ወታደሮቿም የጥንቃቄ መመሪያ ማስተላለፏ ምንጮች አስታውቋል። አሜሪካ ጥቃት የምትፈጽምበት ከሆነ ኢራን በጎረቤት ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን እንደምትመታ ማስጠንቀቂያ መስጠቷን አንድ ከፍተኛ የኢራን ባለስልጣን ለሮይተርስ ተናግሯል። ይህ በእንዲህ እንዳለ በኳታር በሚገኙ የአሜሪካ ዋነኛ አየር ኃይል ሰፈር ጦር ውስጥ ያሉ ወታደሮች ለቆ እንዲወጡ እንደተመከሩ 3 ዲፕሎማቶችን ጠቅሶ ሮይተርስ የዜና ወኪል ዘግቧል። ባለፈው ዓመት አሜሪካ በኢራን ኒውክሌር ተቋማት ላይ ጥቃት ከፈጸመች በኋላ ኢራን ኳታር በሚገኘው አልኦይዳ የአየር ኃይል ሰፈር ላይ ከመፈጸሙ ከሰዓታት በፊት ወታደሮቿ ከጦር ሰፈሩ እንዲወጡ አድርጋ እንደነበር ይታወሳል። በኢራን እየተካሄደ ባለው ተቃውሞ ምክንያት ከ2,000 በላይ ተቃዋሚዎች በጸጥታ ኃይሎች መገደላቸው የተነገረ ሲሆን ዶናልድ ትራምፕ በኢራን ላይ ከባድ ጥቃት እንደሚፈጽሙ በተደጋጋሚ ሲዝቱ ቆይተዋል። ኢራን በበኩሏ ጥቃት የሚሰነዘርባት ከሆነ አጸፋዋን እንደምትፈጽም፣ ነገር ግን ከአሜሪካ ጎን ድርድር ለማድረግ ፍላጎት እንዳላትም አስታውቃለች። ዶናልድ ትራምፕ ኢራን በቁጥጥር ስር ያዋለቻቸውን ተቃዋሚ ሰልፈኞቹ ላይ ግድያ የምትፈጽም ከሆነ በጣም ከባድ እርምጃ እንደሚወስዱ አስጠንቅቋል። ትራምፕ ድጋፍ እየመለጣችሁ ነው በማለት ሰልፈኞቹ ተቃውሟቸውን እንዲቀጥሉ አበረታቷል። የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ማኦኒንግ መግለጫቸው ላይ ቻይና በዓለም አቀፍ ግንኙነት መስፈሪያን ወይንም ኃይልን መጠቀምን አትደግፍም ብሏል። ቻይና ከዚህ ቀደም በሀገራት የውስጥ ጉዳይ ጣልቃ ገብነት ትቃወማለች። በኢራን የኑሮ ውድነት ምክንያት የተቀሰቀሰው የተቃውሞ ሰልፈኞች ሳምንቱ የያዘ ሲሆን እስካሁን ድረስ መንግስት በወሰደው እርምጃ ከ2,400 ሰዎች በላይ መገደላቸውን የሰብአዊ መብቶች ተቋማት ድርጅቶች ይፋ አድርጓል። በኢራን የተቀሰቀሰው ተቃውሞ ተከትሎም ኢንተርኔት ከተቋረጠ 132 ሰዓታት በላይ እንደሆነ ኔት ብሎክ ይፋ አድርጓል። ወደ ሌላኛው መረጃችን ስንሻገር ቻይና በታሪኳ ክብረ ወሰን የሆነው ከ1 ትሪሊዮን ዶላር በላይ ገቢ አግኝታለች ተብሏል። ቻይና በአውሮፓውያኑ 2025 በታሪኳ ክብረ ወሰን የሆነም ከፍተኛ የውጭ ጉዳይ ገቢ ማግኘቷን አስታውቃለች። በዚህም ከ1 ትሪሊዮን ዶላር በላይ ገቢ ማግኘት ትችላለች ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጣሉትን ታሪፍና የንግድ ፖሊሲ መለወጣቸውን የዓለም ንግድ ላይ ጫና ቢያሳድርም ቻይና ግን ትርፋማ መሆኗ ይፋ አድርጋለች። ቻይና ወደ ሀገር ውስጥ ከምታስገባው ምርት ወደ ውጭ ሀገር የምትልከው መጠኑም በዓለም ከፍተኛ መሆኑ ተገልጿል። ቻይና በተጠናቀቀው የአውሮፓውያኑ ዓመት ከኤክስፖርት ያገኘችው ገቢ ከ1 ትሪሊዮን ዶላር በላይ የሆነው ቻይና የኤክስፖርት መጠኗን አሳድጋለች። የደቡብ እስያ ሀገራት ጨምሮ በአፍሪካና በአውሮፓ ለቻይና ምርቶች ያለው ፍላጎት ጨምሯል። ትራምፕ ከቻይና አቻቸው ዢ ጂንፒንግ ጋር በደቡብ ኮሪያ ከተገናኙ በኋላ የንግድ ጦርነቱ ጋብ ብሏል ተብሏል። ወደ መጨረሻ መረጃችን ስንሻገር ፌዴራል ፖሊስ የሻዕቢያ መንግስት በፋኖ ስም የሚነግዱ ሽፍቶቹን ለማስታጠቅ በስውር የላከውን
ከ56 ሺህ በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር መዋሉን አስታወቀ። የኢትዮጵያ ፌዴራል ፖሊስ የሻዕቢያ መንግስት በፋኖ ስም የሚነግዱ ሽፍቶቹን ለማስታጠቅ በስውር የላከውን ከ56 ሺህ በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር መዋሉን ገልጿል። የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት የሻዕቢያ መንግስት ከኢትዮጵያ ውስጥ ባንዳና ታሪካዊ ጠላቶቹ ጋር በማበር የሀገራችንን ሰላም ለማደፍረስ በፋኖ ስም የሚነግዱ ሽፍቶቹን ለማስታጠቅ በስውር የላከውን ከ56 ሺህ በላይ የተለያዩ የጦር መሳሪያ ጥይቶቹን ከሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ በቁጥጥር ስር መዋሉን ገልጿል። እጅ ከፍንጅ በቁጥጥር ስር በዋሉት ሁለት ተጠርጣሪዎች ላይ በተደረገው የመጀመሪያ ደረጃ ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና ጽንፈኛው የህወሓት ቡድን በትግራይ ክልል መቀሌ ላይ ተቀብለው ወደ አማራ ክልል ሸዋሮቢት በማስገባት በፋኖ ስም ለሚነግዱ ሽፍታዎች ለማድረስ ሲንቀሳቀሱ እንደነበር ተረጋግጧል። ውድ የአፍሪካ ታይምስ ቤተሰቦች የሰዓቱን መረጃዎቻችን ያደመጣችሁት ይመስል ነበር። ስለተከታተላችሁን እያመሰገን ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበት። ጤና ይስጥልን ብለናል።